ነግራቸዋለሁ። አመድ እንደምትገቢ አመድ ለምን ያደረግሽው ነገር ለአንቺ ቀልድ ነው። አንቺ ሰዎች እየተጫወተ ነበር። ገብተሽ የሰደብሻቸው ምን ላይ ናቸው? ህመም ላይ ናቸው። የነሱላ ነው የምትበቂው። ተገኘሻው። ህጉ አይቶ ነው የፈረደው። ህጉ አየ፣ ህጉ ፈረደ። ይሄ ነው የሆነው። ህግ ፊት ሲቀርብ ምንድን ነው የተፈጠረው? አሁን ነጭ ቅማል ገብታችሁ ይቅርታ ብታስብሉ ብታሽ ሞኖሙናት አመድ እንደምትሆን እኔ እርግጠኛ ሆኜ እነግራቸዋለሁ። አመድ እንደምትገቢ አመድ ለምን ያደረግሽው ነገር ለአንቺ ቀልድ ነው። አንቺ ሰዎችን ሳይሆን ቤተሰቦቻቸውን ፔን ነው የምትፈልጊው። አንቺ የቤተሰብ ፔን ነው የምትፈልጊው። ያንን ሰው አይደለም የምትናገረው። ፔናቸውን፣ ልጆቻቸውን፣ ባል፣ ሚስት ማንም አትቀርም። ፔን ፈላጊ ቆሻሻ ሴት ነሽ። ስለዚህ ነገርኩሽ። በተአምር የአንቺ ጉዳይ ተጀመረ እንጂ አላለቀ። ተጀመረ እንጂ አላለቀ። አዎ በጉልበት አልነበር እንደ ገንዘብ ካላመጣችሁ እያልሽ አደባባይ ላይ 10 አንበሳ አውርዱ፣ 25 አንበሳ አውርዱ፣ ጉዳችሁ እንዳይወጣ ከፈለጋችሁ ይሄን አውርዱ እያልሽ አልነበር እንደ ስታስገድጅ የነበረው? ዛሬ ልታለቅሱላ ልታሽቃብጡ ሄዳችሁ። እንደዛ አይነት ስብስብ ነው ሶሻል ሚዲያውን ሲያርመጠምጠው የነበረ። እንደዚች አይነት ልቃሚን አምጥታችሁ ነው ሰው መስላችሁ ስንት ነገር ስታደርጉ የነበረው። አመጣጧ ሰላማዊ ነበር እስክትታወቅ። ከታወቀች በኋላ የሄደችበት መንገድ ከወርቋጥን አይተነው አጠገብ የማይቀመጥ አማራ፣ ከጎኑ የማይሆን አማራ፣ እግዚአብሔር ምስክሬ ነው፣ የአማራ ጠላት፣ የአማራ ቀንደኛ ጠላት፣ ከወርቋ አይተነው ጎን የማይቆም አማራ ጠላቱ። ሌላውን ቶ ሌላው እንዲሁም የቆሙለት አሉ። ሰው ተናግሮ አያውቅም፣ ሰው ጋር ደርሶ አያውቅም። ከህወሓት ጋር ጸበኛ ነበረ። ቆይ እናንተ ልጠይቃችሁ፣ ህወሓትን ጠብሰ ብላ ያለው እናንተ 13 ዓመት ከ6 ወር ብትታሰሩ በሆነ መንግስት ምንድን ነው የምትሉት? እስቲ ንገሩኝ። ከዘረኝነት ውጡ፣ ከምንም ውጡ። ከዘረኝነት ውጡና አንድ መንግስት እናንተን 13 ዓመት ከ6 ወር ቢያስራችሁ ይህን መንግስት ጥሩ ነገር ትላላችሁ? ዶማ ስለሆኑ ነው። ገባ? የህወሓት አንዳንድ ልጆች እካክ ናቸው። ተናገረ ጠብሰ ብላ አለ አንከትክቶ ይብላ። እንደዛ ነው እኔ የምለው። እንደዛ ቢያስሩኝ፣ እንደዛ ቢያደርጉኝ በደንብ ነው የምለው። ከዛ በላይ ነው የምለው። እኔ እንኳንም እኔ ያልሆንኩ እንጂ ከዛ በላይ ላለሁ። ሳልታሰር አይደል እንደ ህወሓትን ስረቅጥም ውሎ የነበረው። አሁን ነው የተውኩት። ምንም ሳትነካኝ ህወሓት አይደል እንደ ዘልዝዬ በለዋት። እሱ ባለ ሀብት ስለሆነ አቅም ስላለው ግብዳ ስለሆነ ሀገር ስለሆነ ለዛ ነው ህወሓት ከአብይ በላይ የምትጠላው እሱ ነው። ብልጽግና በድሮን 1.5 ሚሊዮን ከጨረሰባት በላይ ወርቁ አይተነው ተናገረን። አበሻ ዶማ ስለሆነ ሁሉም እያልኩ አይደለም፣ ይቅርታ አድርጉልኝ። አብዛኛው ዶማ ጭንቅላት ስለሌለው ካደረገው ይልቅ የተናገረውን ነው የሚጠላው። የአበሻ ቢገስ ፕሮብለም እሱ ነው። ያደረገው እኮ አለ። ለምሳሌ ወደ ኤርትራ ብትሄድ፣ ወደ ሻዕቢያ ብትሄድ ቆርጥሞ የትግራይን ህዝብ በልቷል። እጭድ ነው ያደርጉት። እነሱን አይደለም የሚጠሉት። እጭድ አጽድቶታል ነው ማወራችሁ። የሚፈልጉትን አድርጓል። ኖ ያንን ካደረገው ይልቅ ወርቁ አይተነው የተናገረው ነው ያመመን ነው የሚሉ። አየህ፣ የማያስተውል ሰው፣ ጭንቅላት የሌለው ሰው በተግባር የጎዳው ላይ ብዙ ጊዜ ፎከስ አያደርግ። ወርቁ አይተነው ህወሓት የበደለችውን ያህል አላደረገም። እንደሱ ሀብት ቢኖረ ኖሮ እኔ እንደ ወርቁ አይተነው አይነት ሩቡን ሀብት ቢኖረኝ እያንዳንዱ የዮኒ ማኛን አሰረ የሚባለው በሙሉ ሰማይ ቤት ልኬዋለሁ። ገንዘብ ያልቃል እንጂ ቃል ለምድር ለሰማይ
እንደ ወርቁ አይተህ ነው ሩቡን ገንዘብ ቢኖረኝ የማንም ልፋጫምን ልክ አስገባለሁ። ምን አባቱ ያደርግልኛል? ገንዘብ ክብሬን ካልጠበቀልኝ ምን ይሰራልኛል? የኔ ገንዘብ ክብር የማይጠብቅ ከሆነ የኔ አቅም፣ የኔ ገንዘብ፣ የኔ ብቃት ክብሬን የማይጠብቅ ከሆነ ገንዘብ ምን አባቱ ሊያደርግ? ለምን አይዘቀዘቅ? እንዲያውም ወርቁ አይተህ ነው የዋ ስለሆነ ነው። የዋ ስለሆነ እንጂ እያንዳንዱ ማስጨረስ የሚችል አቅም አለ። የዋ ስለሆነ ቅን ስለሆነ ምናምን በህግ ነው የለው። እኔስ በሆን ቻፓ እያስከፈልኩኝ የሆነ ሰው ድፋው ነው ማለት ቃል ለምድር ለሰማይ ምን ያህል ያስፈልጋል? ይሄን ያለው ኦኬ እዝዱ ባይ በግንባሬ ለቅባል አስደፋ ነበር እያንዳንድ ለሴ ወርቁ አይተህ ነው። ግን ይሄን ነገር አላደረገም። በህግ ነው ሄደው። በህግ ይኸው እንደዚህ ተብያለሁ፣ ተዋርጃለሁ፣ ያለ ስም ተሰጥቶኛል፣ ምንም አላቃትም፣ እቺን ሴትዮ ምንም ያረኳን ነገር የለም። ግን በየቀኑ እየመጣች እንደዚህ ስሜን አጥፍተዋለች ነው። ይሄ ወንጀል ነው። በጨዋ ነው የሄደው እኮ አቅም እንዳለው የምታውቁ በጨዋ ነው የሄደው። ያሳደገው ማህበረሰብ ጨዋ ስለሆነ አማራ የሚባል ጨዋ ማህበረሰብ ስላሳደገው በህግ መልኩ ነው የሄደው። ህግ ለሚጠይቃን ነው ይቅርታ የምትጠይቂው? ተዘግዘቂና ሙጪ ንገሯት። ተዘግዝቀሽ ሙጪ ድብን በይ ነው የምልሽ። እንዳንቺ አይነት አውሬ የአማራ ልጆችን ታርጌት የምታረጊ ዝምባም አንፋታሽ። እነግርሻለሁ በደንብ ነው ሄጄ እያንዳንዱ የምትይውን ስም ቀይረሽለታል። ከወርቁ አይተህ ነው ስሙን ኒክኔም ሰጥተሽዋል። ያ ማለት ከጥያቄ ያስመልጥሻል ማለት አይደለም። አሁንም ጅንኑ የሚል ሌላ ስም ይዘሽ መጥተሻል። ወርቁ አይተህ ነውን እንደሆነ በግልጽ ይታወቃል። ስም አትጥሪ ተብለሻል። መሀይም ስለሆንሽ ስም ቀየርሽ ማለት እሱን አልተናገርሽም ማለት አይደለም። የሚያረጉት ነገር ይሄ ነው። እነሱ ስም አሁን ዮኒ ማኛን ስም ቀየርከው ማለት እኔን አልተናገረኝ ማለት አይደለም። ስም እንዳታወሪ ተብላ ምንም አይነት ስለሱ አካውንት ምንም አይነት አትበይ ተብላ ተጣልታ ቀየረችው። ጅንኑ ስላልሽ ቀየርሽ ማለት አይደለም። ስሙን እንዳጠሪ ተብለሻል። ስለሱ ጉዳይ ትተሽ ሌላ ሞክሪ። እንደ ሳራ አይነቱን ጨፍጭፊያት። ገንዘብ ትሰጥሻለች። ብቃት ስለሌላት እውቀት ስለሌላት ሳራን እርገጫት፣ ገንዘብ ተቀበይ። እንደ ወርቁ አይተህ ነውን መንካት አይቻልም። እንደ ሳራ ያለችውን ገንዘብ ትከፍልሻለች። በረገጥሻት ቁጥር ትንሽ ይቀነስልኝ፣ አስተያየት አርጊልኝ፣ አትርገጭኝ፣ እንዴ ቀነስ አርጊልኝ። አዎ ነው፣ አዎ በቃ ትንሽ እኔን እርገጪ። ልጆቼን አትነኪም? አዎ ስንት ነው? ይሄን ያለው። እሺ ይኸው። ባሌን አትነኪም? አዎ እሺ ስንት ነው? ይሄ እሺ ባሌን አልነካ። እንትኔዥን አልነኪም? አዎ እሺ አትነኪም እየተባባሉ ነው ገንዘብ ስትሰጣት የነበረው። ለምን? እውቀት የለም፣ ገንዘብ ብቻ ናት። ገንዘብ አላት፣ እውቀት የለም። ተሰድቦ ይቅርታ የሚጠይቅ ሰው እኔ ተሰድቤ ይቅርታ ልጠይቅ? አይ ሽንታ። እንኳንም እግዚአብሔር የአዲስ አበባ ልጅ አድርጎ ፈጠረኝ። ማን የአዲስ አበባ ልጅ መሆን 9 ዲግሪ ነው ዘንባ። ስለዚህ አሁንም እውነታው እቺ ቆሻሻ እቺ ዘንባም ዋጋዋን ታገኛለች። ለኤድመንድ አድርሱልኝ። ኤድመንድ አጠገብ ገብቶ ነገር አይደል? የአማራ ልጅ ይኸውልህ፣ አማራ አይፈራም ስልህ አይፈራም ነው። ኤድመንድ ልንገርህ፣ አንተ የምትሄድበት የእባብ መንገድ ወርቁ አይተህ ነው ጠብሰው ብሎ ያለው ልክ ነው ባይነኝ። እኔ በደንብ ልክ ነው። 13 ዓመት ያሰረኝ ህወሓት አይደለም አንድ ቀን ያልተናገረኝን ዘግዝቅ ያለው ገብቶሃል? አንድ ቀን ነው ማወር። አንድ ቀን ህወሓት እኔ ምንም አድርጋኝ አታውቅም። ህዝቤን ስለበደለች ግን እስከምፈልገው እስኪያቅለሸልሸኝ አውርቻለሁ ስለ ህወሓት። ማን አባቱ ምንም አያመጣ። እንኳን 8 ዓመት በጨለማ ቤት
6 ዓመት ከ3 ወር ከ6 ወር ማዕከላዊ አስረው ሲገርፉት የነበረ ሰው ነው ወርቁ አይተነው ማለት። ይሄን ያደረገውን መንግስት እንዲደግፍ ነበር የምትፈልገው? ጥሩ ነገር እንዲያወራልህ ነበር የምትፈልገው? ልቃሚ ነህ። ስማ እዚህ ጋር ይኸው ፊት ለፊት ወጣ። ፍራንክፈርት ከተማ ላይ ያሉት ምን ታመጣለህ? ጠብስ መብላት ካለብን መጡ ጠብሶ ለሚበላ ጠብሰን ብለዋል። ምን ታመጣለህ? አልነግርህ ነው። ፊት ለፊት መጥቶ ነው የሚያወራው። ልንገርህ ኤድመንድ፣ እኔ ልንገርህ፣ ጽምዶ የምትለው በአናቱ ይተከል። እንደዚህ አይነት ወሬ የምታወራ ከሆነ ጽምዶን በአናቱ ዘቀዝቅልሃለሁ። እንዳትሞክር። እኛ የትግራይ ህዝብና የአማራ ህዝብ በሰላም ነው የበፊቱን ችግራቸውን ትተው የሚገላቸው፣ የሚቀጠቅጣቸው፣ የሚጨፈጭፋቸው መንግስት አለ። ይቅር ተባብለው ወደ ሰላም ይምጡ እየተባለ ነው። ወርቁ አይተነው ነካ ማለት ለሚታይ ወሞታ ድም ይሄ ጽምዶ የሚባለውን አፈር ቀድም ያገባልሃለሁ። ግልጽ ነው። ሞክር። ወርቁ አይተነውን ተናገርና ጽምዶ የምትለውን ህወሓትን እንዴት ቂጧን ገልቤ እንደገረፍኳት ታውቃለህ። ይኖሚ ጽምዶ የሚባለውን አጸምድልሃለሁ። ጽምዶ የሚባለውን ትሞክርና ከዛ በኋላ አሳያለሁ። ይሄ የመጀመሪያ ዋርኒንግ ነው። ተግባብተናል? ግልጽ ነው። አዎ እዛ ቅጥቅጥ አርጎ የገደለ ቅጥቅጥ አርጎ የበላ የሻዕቢያ ኤርትራ ወታደሮች እያሉ አንተ ግን ግለሰብ ተናገረ ብላችሁ የምደነፋ ህወሓት ካለ ሞክር። ብሪንጌት አሳይሃለሁ። የአማራ ህዝብን የሚለካው በወርቁ ልክ ነው። በወርቁ አይተነው ልክ ነው። ግልጽ አድርጌ ነው የምናገረው። ወርቁ አይተነው የአማራ ማንነት ነው። ኢዛ ክሊር። እሱን እነካለው ካልክ ማን ብቃት እንዳለው፣ ማን ችሎታ እንዳለው፣ ማን ምን ማድረግ እንደሚችል ውልሲ። ስለዚህ እረፍ። ህዋሪው ለምትል ህወሓት ታውቀኛለህ፣ እኔን አትልም። እኔን ህዋሪው የምትል ህወሓት አለች ብዬ አላስብ። ስለማላስብ ነው። ለምን? ያው ህወሓት ያለችበትን ሁኔታ ስለምናውቅ። ስለዚህ አሁንም ልንገርህ፣ ወርቁ አይተነውን ተናገርክ ማለት የህወሓት ልጆች ዊገን ስቶሪ በድጋሚ የድሮን ማት ከብልጽግናም ጭምር ነው የሚለቀቅብህ። አልንገር ብዬ። ስለዚህ አቁሙ። በማያገባችሁ አትግቡ፣ በማይመለከታችሁ አትግቡ። ትግል ካላችሁ ታገሉ። አዶን ጋር ኖ ፕሮብለም ታገሉ። ከመንግስት ጋር ነው ችግር፣ ከመንግስት ጋር ተዋቀጥ ምናምን የወርቁ